ሄርሜላና ሩታ እየተከታተሉ አብርሽን ማለት ነው በየሄደበት በሙሉ እየተከታተሉት እንግዲህ መቀመጫ ያሳጥተውታል ማለት ነው። ለምን እንደዚህ እንደሚያደርጉ እየገባኝ አይደለም። ሄርሜላና ሩታ ለምን እንደዚህ እንደሚያደርጉ እየገባኝ አይደለም። ትክክለኛ ነገር ደግሞ አይደለም። ለምን ራሳቸውን ያስገምታሉ? ለምን ራሳቸውን ያስንቃሉ? ቁጭ አይሉም? ቤታቸው ዝም አይሉም? አብርሽም እኮ ትናንትና ተናግሯል። እኔ በየሄድኩበት ይከታተሉኛል ብሎ ተናግሯል። አብርሽ ራሱ ማለት ነው። ካፌም ይሁን ሆቴልም ቢሆን ተደብቆ በቃ በርጋን ያላጣቸውም ሄርሜላንም ብትሆን ሩታም ብትሆን እኔ በሩጋ አላጣቸውም ሲል አብርሽ ተናግሮ ነበር። ዛሬም እንግዲህ እየደገሙት ይገኛሉ። አብርሽ ከሌላኛዋ ውሽሚት ጋር እንግዲህ ቁጭ ሲል እነሱ ተደብቀው እያዩት ይገኛሉ። ማናማ ሩታና ሄርሜላ እንደዚህ ደግሞ ማድረግ የለባቸውም። ራሳቸውን ማስገመት የለባቸውም። ለምን ራሳቸውን ያስገምታሉ? ለምን ራሳቸውን ያስጠላሉ? እንደዚህ እኮ ማድረግ የለባቸውም። አብርሽ እኮ እንደዚህ እኮ ይንቃቸዋል። እየናቃቸውም እኮ ይገኛል። አሁን በቃ እኔ አልፈልጋችሁም አላቸው። ለምን አርፎ አይቀመጡም? እኔ በጣም ነው የሚያናድዱኝ ያለው ማለት ነው። ሩታና ሄርሜላ በጣም እያናደዱኝ ያሉት እነሱ ናቸው። በጣም ነው የሚያናድዱኝ ማለት ነው። ለምን ቤታቸው ቁጭ ብሎ አይቀመጡም? በቃ ራሳቸውን ችለው እኮ መኖር ይችላሉ። ካለ አብርሽ መኖር ይችላሉ እኮ። ልጅ አላት ሄርሜላም ብትሆን ሩታም ቢሆን ልጅ አላቸው። ሄርሜላም የ4 ዓመት ልጅ አላት፣ ሩታም ልዑሌ አላት። በቃ ልጃቸውን ለምን አያሳድጉም አርፈው ማለት ነው። ራሳቸው ማስገመት የለባቸውም። አብርሽ ራሱ በኋላ እኮ ይለምናቸዋል። እነሱ ቢተውት እነሱ ዝም ቢሉ አብርሽ በኋላ ራሱ ይለምናቸዋል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።